ሶፎንያስ እንደ ሚስት ሲሆን አቤል ደግሞ እንደ ባል ነው ይላሉ። አሁን በዓለማችን ላይ የግብረ ሰዶማውያን ቁጥር በእጅጉ እየተበራከተና በተለያዩ ሀገራት በገጠር መንደሮች ሳይቀር እየተስፋፋ እንደሚገኝ የሚወጡ መረጃዎች ይጠቁማሉ። ይህ ጸያፍና ከማህበረሰባችን ወግ ባህልና እሴት ያፈነገጠ ተግባር በኢትዮጵያ ምድር የተስፋፋ መሆኑ በእጅጉ አሳሳቢ ሆኗል። የሀገሪቱ ወጣትና ታዳጊዎች የዚህ ሰለባ መሆናቸው ደግሞ ጉዳዩን ውስብስብ አድርጎታል። የምንሰማው የምናየው ነገር በእጅጉ የሚያሳፍር እየሆነ መጥቷል። የሀገሪቱ ወጣት የሱስ እስረኛ መሆን ለታላላቆቻቸው የሚታዘዙ ከመሆን ይልቅ በአባትና በአያቱ ዕድሜ ያለውን አዛውንት የሚደበድብ ሰብአዊነት እያጎደለው መጥቷል። በጥልቁ በኢትዮጵያ ከዚህ ቀደም የነበሩና ዘመናትን የተሻገራዊ ማህበራዊ እሴቶች እየተሸረሸሩ ከመጡ ቆይተዋል። ወደ ዋነኛው ጉዳይ ስመልሳችሁ ግን በዚህ ዝግጅት በዋነኝነት ለማሳየት የፈለግነው በተለያዩ የእምነት ተቋማት፣ የኪነ ጥበብ እንዲሁም በንግዱ ዓለም ላይ የመሸጉ የግብረ ሰዶማውያንን ቁጥር መበራከት የተወሰኑ መረጃዎችን እናካፍላችኋለን። ከመረጃው በፊት ግን የተከበራችሁ ተከታታዮቻችን የዚህን ዝግጅት ዋነኛ ዓላማ ይህን ጸያፍ ተግባር ማበረታታት ሳይሆን የጥንቃቄ መልእክቶችን ለማስተላለፍ እንዲሁም ግንዛቤን ለመፍጠር ዓላማ ያደረገ ነው። በኢትዮጵያ የግብረ ሰዶማውያን ቁጥር ከመበራከቱም በላይ እነዚህ ሰዎች በሃይማኖት ተቋም ተከልለው የተዋጣላቸው መንፈሳዊ ሰዎችን ለመምሰል ይሞክራሉ። በዝምታ ብዙዎችን እንዲያጠፉ በር ይከፍትላቸዋል። በሌላ በኩል በኪነ ጥበብ ውስጥ ያሉ ሰዎች ስምና ዝናቸው ግለሰቦቹን በዚህ መልኩ እንዳይጠረጠሩ ያደርጋቸዋል። ለዛሬው ጥንቅራችን የአንድ መንፈሳዊ ነኝ የሚል ወጣት ያልተሰማ ገመናን እንገልጣለን። አቤል አቡና ግብረ ሰዶማዊ ነው የሚል ዜና እየተናፈሰ ነው። አቤል እጅግ በሰው ፊት ጻድቅና መልካም ሆኖ ለመታየት ነቢያትን በመተቸት ራሱን በዛ ውስጥ እንደሚደብቅ መረጃዎች እየወጡ ነው። አቤል አቡና ምንም አይነት ሥራ የሌለውና በሚስቱ ጥገኝነቱ ውስጥ የሚኖር ቢያስመስልም ሐሰተኛ ነቢያት ጋር አብሮ እንደሚሠራ መረጃዎች እየጠቆሙ ነው። ነቢያቶቹ ዕውቅናን ለማግኘት ከአቤል አቡና ጋር በገንዘብ ይደራደራሉ። ስንት ብንከፍልህ ምን ያህል ትተቸናለህ እያሉ ዕውቅናን ለማግኘት ይደራደሩታል። እንደደረሰ መረጃ አጭር የቲክቶክ ከ2 እስከ 5 ደቂቃ ቪዲዮ 300,000 ብር እንደሚጠራና እነሱም ሳይከራከሩ ያለው እንደሚከፍሉት ያገኘነው መረጃ ይጠቁማል። በቅርቡ በማህበራዊ ሚዲያ ላይ ራሳቸውን ነቢይ በሚሉ አገልጋዮች ግብረ ሰዶማዊ አቤል አቡና እነሱን በሚተቹ ግለሰቦች መካከል ያለው ክርክር በጣም መነጋገሪያ ሆኗል። በዚህ ክርክር ውስጥ የተጠቀሱ ስሞች መካከል ነቢይ ጆይ ጭሮ፣ ነቢዩ ጩፋና አገልጋይ ዮናታን አክሊሉ ይገኙበታል። እነዚህ ሰዎች በየመድረካቸው ተከታይ ያላቸውና ብዙ ሰዎች የሚያውቋቸው ሲሆኑ እነሱን የሚተቹ ወገኖች ደግሞ የሚነሱ ጥያቄ እውነት ነውን ወይስ ስም ማጥፋት ነው የሚል ነው። ከላይ የተዘረዘሩ ነቢያቶች የአቤል አቡና ወዳጅ ሲሆኑ እነሱ በወር አንድ የመንግሥት ሠራተኛ የሚያገኘውን የ10 ዓመት ደሞዝ በወር እንደሚከፍሉት ለነቢያቱና ለአቤል አቡና ቅርብ የሆኑ ሰዎች ይናገራሉ። ይህ ወሬ አንዳንድ ራሳቸውን ነቢይ በሚሉ አገልጋዮችና እነሱን የሚተቹ ግለሰቦች መካከል የስውር ግንኙነት እንዳለ ይጠቀሳል። አንዳንድ የሚያምኑ ተጠቃሚዎች እንደዚህ ይላሉ። ክርክሩ ተከታዮችን ለመጨመር የሚደረግ ነው ይላሉ። በመተቸት ታዋቂነት ይጨምራል የሚል ግምት ያቀርባሉ። አንዳንድ ሰዎች ደግሞ ቪዲዮና የኦንላይን እንቅስቃሴ እንደ ማስረጃ ይጠቀማሉ። ነገር ግን ሌሎች ተጠቃሚዎች ይህንን ወሬ ይቃወማሉ። ምንም ይፋዊ መረጃ የለም ይላሉ። ይህ የማህበራዊ ሚዲያ ግምት ብቻ ነው ይላሉ። ክርክር መኖሩ ወዳጅነት ማለት አይደለም ይላሉ። የማህበራዊ ሚዲያ ባለሙያዎች ይህንን ጉዳይ በሰፊው ሲያብራሩ እንዲህ ይላሉ። ኦንላይን ክርክሮች በብዙ ጊዜ ተመልካቾችን ቁጥር ያሳድጋል እንዲህ ይላሉ። በሌላ በኩል አቤል አቡና ግብረ ሰዶም ነው ይላሉ። ብዙ ወጣቶችን ለማባለግ በሶሻል ሚዲያ እንደሚያወራቸውና በቅርቡ ይፋ በወጣው ጋዜጠኛ ሶፎንያስ ጋር ወዳጅ እንደሆኑና እነሱ እንደሚሉት ሶፎንያስ እንደ ሚስት ሲሆን አቤል ደግሞ እንደ ባል ነው ይላሉ። አቤል አቡና ሚስት ያለው ሲሆን ሚስቱ አብራው መተኛት ይቅርና የሀገሬ ሰው እንደሚለው በዘንግ ሊነካት እንደማይፈልግ በአቅራቢያው የሚገኙ ወዳጆችና ጎረቤቶች ይናገራሉ። አቤል አቡና እንደደረሰ መረጃ ከሆነ ያደገው በመሃል ላፍቶ ሙሉ ወንጌል ቤተክርስቲያን ሲሆን እሱም መልካም ልጅ እንደነበረና በሰዎችም በቤተክርስቲያንም ይወደድ እንደነበረ መረጃዎች ያሳያሉ። የሆነ ሰዓት ግን የአቤል አቡና ባህሪው ተቀየረ። መጽሐፍ ቅዱስን አጣሞ መስበክና ከቤተክርስቲያኑ ደንብና ስርዓት በተላለፈ መልኩ የማስተማርና ከቤተክርስቲያኑ ደንብ ስርዓት በተላለፈ መልኩ የማስተማር
የማስተማርና ወጣቶችን የማሰናከል ሁኔታ ሲታይ በቤተ ክርስቲያኖቹ ሽማግሌዎች ተመክሮ እሱም ተቀይሮ የነበረ ቢሆንም አንድ ቀን ቤተ ክርስቲያኒቱ መድረክ ሰጥታው እያገለገለ እያለ ከመጽሐፍ ቅዱስ ውጪ የሆነ አስተምሮ ሲያስተምር የቤተ ክርስቲያኑ ፓስተር ከመድረክ እንዳስወረደውና የሰበከው ስብከት ከመጽሐፍ ቅዱስ አስተምሮ ውጪ ነው ሲል ፓስተሩ ሲናገር አቤል አቡና ከቤተ ክርስቲያኑ ለቆ እንደወጣና ወደ ሱስ ዓለም እንደገባ የደረሰ መረጃ ያሳያል። በዛም በሱስ ዓለም ግብረሰዶማዊ ጓደኛ እንደያዘና እነሱም ወደዛ ዓለም እንደጎተቱት መረጃዎች ያሳያሉ። በዛ ወቅት ነበር ቤተሰቦቹ መልካም ወጣት ወደ አገልጋይ ዮናታን አክሊሉ የሰደዱት። በዛም ሰዓት ዮናታን አክሊሉ ለዩቱብ ሽቀላው አቤል አቡናን ወደ መድረክ የጠራው። አቤል አቡናም ዮናታን ለወጠኝ ሲል የቆየ ቢሆንም ዮናታን አክሊሉ እንዲህ ሲል አቤል አቡና ተናገረው። አንተ ትወጣና እኔን ትተቸኛለህ፣ ከዛም እኔም አንተም ወደ ዕውቅናው ዓለም እንገባለን ሲል ሐሳብ ያመጣለት። ይህን ሲናገር የሰማ አንድ ወንድም ለይዘት ሚዲያ ሲናገር ይህን ሲሰማ ከነሱም ከቸርቹም ለቅቄ ወጣው ሲል ስሙ እንዳይጠቀስ የፈለገ ወንድማችን ገልጿል። ምን ትላላችሁ እናንተ? ይህ መረጃ ውሸት ነው ትላላችሁ ወይስ እውነት? የዚህም ቪዲዮ የመጨረሻ ክፍል ከማስረጃ ጋር በቅርቡ ይዘንላችሁ እንቀርባለን። ውድ የይዘት ሚዲያ ተከታታዮች ይህንን ቪዲዮ ለማስጠፋት ሪፖርት አስደርገው ሊያስጠፉ ስለሚችሉ ኮፒ ሊንክ እና ላይክ እንዲሁም ሼር በማድረግ ስለ እውነት አብረን እንጓዝ እንላለን። መልካም ሳምንት።